በድሪል እየተቦረበረ ያንን ፈንገስ ኬሚካል ማቴሪያል ከከተቱበት በኋላ አሽገውት ሚኒመም 6 ወር ወይም ለ1 ዓመት እንዲቀመጥ ይደረጋል። ከዛን ያህል ጊዜ በኋላ ይከፍቱና ቴስት ያደርጉታል። ዛፉን መጥቆር ከጀመረ ራሱን ለመከላከል እያመነጨ ነው አልወይ የሚባል ሪዝን እያመነጨ ነው ማለት ነው። ከልቲቬት ይደረግና በመሮ እየተቦረቦረ ነጭና ጥቁሩን እየተለየ በሴም ኤክስትራክሽን መንገድ እየተደረገ ኦይሉን ኤክስትራክት ያደርጉታል ማለት ነው። ስለዚህ ይህንን የኡድ ኦይል ኤክስትራክት ተደርጎ ካለቀ በኋላ ለተለያየ ፐርፐዝ ይውላል። ለመድኃኒትነት፣ ለቆዳ ለስኪን ኢሪቴሽን እና ፕሮቴክሽን፣ ለዳይጀስቲቭ ሲስተም እና ለኒውሮሎጂ ሲስተም ይጠቀሙበታል። እንደ አረብ ሀገር አይነቶቹ ለሽቶ ፐርፐዝ ያውሉታል። እና በብዛት የኡድን ፍሌቨር የምናውቀው በብዛት አረብ ሀገር ላይ ሄዳችሁ የምታውቁ ሰዎች ይሄ ሽታ ኡድን ስናሸት ይሄ ሽታ የአረብ ሀገር ብቻ ይመስለናልና ፈጽሞ አረብ ሀገር ላይ በቅሎም አድጎም አያውቅም። ከህንድ ከመሳሰሉት ሀገራት በጣም ኢምፖርት ስለሚደረግ አረብ ሀገር ላይ እነሱ ያንን ኡድን በመጠቀም ስለኖሩ ቲፒካሊ የአረብ ይመስለናል። ግን አረብ ሀገር ላይ ይህ ተክል ሊበቅልም አይችልም፣ በቅሎም አያውቅም። ዓለማችን ላይ በጣም ውስን ሀገር ላይ ነው የሚበቅለው። ከነሱ ነው ኢምፖርት ተደርጎ በጣም በመጠቀማቸው ኦልሞስት ኡድ ማለት የአረብ ብቻ እንዲመስለን ሆኖ ተስሏል።